እርግዝና ታስቦና ታቅዶ መሆን እንዳለበት ይመከራል። ይኸውም የእናት ጤና እንዲሁም የተረገዘው ጽንስ ደህንነት መጠበቅ ስላለበት ነው። የእናት ጤናና የጽንስ ደህንነት ስንል ከአእምሯችን የማይጠፋው የእርግዝናና ቅድመ እርግዝና ክትትል ነው። ለመሆኑ ቅድመ እርግዝና ክትትል ስንል ምን ማለት ነው? የሚጀመረውስ መቼ ነው? በዛሬው ቪዲዮ ይህንን ግልጽ ለማድረግ ስለሆነ እስከ መጨረሻ እንድትከታተሉ እየጋበዝኩ ቻናሉን ሰብስክራይብ ማድረግ እና ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ላስታውሳችሁ። ቅድመ እርግዝና ክትትል ማለት በመውለጃ እድሜ ክልል ላይ ያሉ ጥንዶች በሚቀጥሉት 3 ወራት ውስጥ የመውለድ እቅድ ካላቸው ማግኘት ያለባቸው የቅድመ ዝግጅት እንክብካቤ ነው። ይህ አገልግሎት የጤና የባህሪና የማህበራዊ ስጋቶቹን በመለየት ጤናማ እርግዝና እንዲፈጠር ይረዳል። ይህም ጤናቸው ላይ ትኩረት በማድረግ ጤንነታቸውና ደህንነታቸውን የማረጋገጥ የጤና እንክብካቤ ነው። ትኩረት የሚደረጉባቸው ነጥቦችን በዝርዝር አስቀምጫለሁና ይከታተሉኝ። እነዚህም የሴቶች ጤና በተመለከተ አስቀድሜያለሁ። ቅድመ እርግዝና ክትትል ወቅት ስለ ሴቶች ጤና ትኩረት መደረግ ያለባቸው 5 ወሳኝ ነጥቦችን እነግራችኋለሁ። አምስተኛው እጅግ ወሳኝ ስለሆነ እስከ መጨረሻው ይከታተሉ። አንደኛ ስር የሰደዱ በሽታዎች ምርመራና አያያዝ በተመለከተ ነው። እነዚህም የስኳር በሽታ፣ ደም ግፊት፣ የሚጥል በሽታ፣ የልብ ህመም፣ የኩላሊት በሽታና የአእምሮ ጤና ችግሮች ያለባቸውን ሴቶች ቀድመው መለየት ነው። በሽታውን መቆጣጠርና መድኃኒቶቻቸውም ለጽንሱ ደህንነት የተጠበቀ መሆኑን ማረጋገጥ እንዳስፈላጊነቱ መቀየርም ሊሆን ይችላል። እንደ ልብና ኩላሊት ህመም ያሉ ከባድ በሽታዎች ካሉ እርግዝናን ማዘግየት አስፈላጊ ሊሆን ይችላል። የሚጥል በሽታ ካለ ቢያንስ ለ6 ወር በሽታውን መቆጣጠርና የምትወስደውን መድኃኒት በእርግዝና ወቅት የሚፈቀድ መሆኑን ማረጋገጥ ያስፈልጋል። ለምሳሌ ለሚጥል በሽታ የሚሰጠው ቫልፕሮይክ አሲድ የተባለ መድኃኒት በእርግዝና ወቅት ከተወሰደ ጽንስ ላይ የአፈጣጠር ችግር ሊያመጣ ይችላል። ሁለተኛ ወሳኝ ነጥብ ስነ ምግብ እና የአመጋገብ ሁኔታ ነው። ለማርገዝ ሲዘጋጁ የተመጣጠነ ምግብ መመገብና ጤናማ የሰውነት ክብደት መጠበቅ ያስፈልጋል። ወሳኝ የምግብ ንጥረ ነገሮች እጥረት ጽንስ ላይ የአፈጣጠር ችግር ሊያመጣ ይችላል። ለምሳሌ የፎሊክ አሲድ እጥረት ካለ ጽንሱ ላይ የነርቭ ዘንግ ክፍተት ያመጣል። ይህንንም ለመከላከል ቅድመ እርግዝና ክትትል ወቅት የፎሊክ አሲድ ሰፕሊመንት ይሰጣል። ሶስተኛው ወሳኝ ነጥብ የተላላፊ በሽታዎች ምርመራና ክትባት ነው። እንደ HIV ኤድስ፣ የአባላዘር በሽታዎችና ሄፓታይቲስ ቢ ያሉ በሽታዎችን መመርመርና ሕክምና መጀመር ያስፈልጋል። እንደ መንጋጋ ቆለፍ ወይም ቲታነስ፣ እንደ ኩፍኝ እና ሄፓታይቲስ ቢ ያሉ ክትባቶቹን ማጠናቀቅ ያስፈልጋል። ቅድመ እርግዝና ክትትል ስታደርጉ ይህና መሰል መረጃዎቹን ማግኘት ትችላላችሁ። አራተኛ ወሳኝ ነጥብ የማህፀን በር ካንሰር በተመለከተ ነው። የማህፀን በር ካንሰር እንግዲህ ዝምተኛው ገዳይ ነውና ይህንን አጋጣሚ በመጠቀም ምርመራ ማድረግና አስፈላጊ ከሆነ ሕክምና ማግኘት ይቻላል። አምስተኛ ወሳኝ ነጥብ ልዩ ሁኔታዎችና በዘር የሚተላለፉ በሽታዎች በተመለከተ ነው። ተደጋጋሚ ውርጃ፣ የሞተ ልጅ መውለድ፣ ያለ ጊዜው መውለድ፣ የተዛባ የጽንስ አፈጣጠር ወይም የእድገት ውስንነት ታሪክ ያላቸውን ሴቶች በልዩ ባለሙያ ወይም ስፔሻሊስት ሐኪም ማስተናገድ ያስፈልጋል። ይህንን አገልግሎት ታገኛላችሁ። በቤተሰብ ውስጥ በዘር የሚተላለፉ በሽታዎች ካሉ የዘር ምርመራ ማድረግ እና ከባለሙያዎች ጋር መምከር ያስፈልጋል። ይህ የእናትም የአባትም እኩል አስተዋጽኦ ስላለው ነው። ከነዚህ በተጨማሪ ስለ አእምሮ ጤና፣ የአኗኗር ዘይቤ ማስተካከያ፣ ለአደጋ ተጋላጭነት መከላከያ እና መሰል አስፈላጊ ጤና ትምህርቶችን ከባለሙያ ማግኘት ትችላላችሁ። ይህንን ሁሉ ማግኘት የምትችሉት ቅድመ እርግዝና ክትትል በማድረግ ነውና አትዘናጉ። ሌላው ወሳኝ ነጥብ ስለ ወንዶች ጤና ነው። ጽንስ መፈጠር ሂደት ላይ አባቶች ከእናቶች ጋር እኩል ሚና አላቸው። የወንዶች ጤና በዘር ፍሬ
ጥራት መጓደል ቀጥተኛ ተጽዕኖ ያሳድራል። ስለዚህም ቅድመ እርግዝና ክትትል ወቅት ለወንዶች ጤና እጅግ ጠቃሚ የሆኑ 3 ነገሮችን አሁን ስለምነግራችሁ ይከታተሉኝ። አንደኛ፣ አላስፈላጊ ሱሶቹን ማስወገድ። ሲጋራ ማጨስ፣ አልኮል መጠጣትና አደንዛዥ ዕፅ መጠቀም ማቆም የዘር ፍሬ ቅርጽና መጠን ላይ የሚመጡ አሉታዊ ተጽዕኖዎችን ይከላከላል። ስለዚህም ለእርግዝና ዝግጅት እንዲሁም ለጠቅላላ ጤናችሁ ሱሶቹን እንዲያቆሙ ይመከራል። ሁለተኛ ወሳኝ ነጥብ፣ አስፈላጊ ንጥረ ነገሮችን መመገብ። ፎሊክ አሲድ፣ ቫይታሚን ዲ፣ ዚንክ፣ ኦሜጋ 3 እና የመሳሰሉ ንጥረ ነገሮች ለዘር ፈሳሽ ጤንነት እጅግ ወሳኝ ናቸው። ከዚህ በተጨማሪ የወሲብ ጤንነት ቶሎ መጨረስን ጨምሮ የወሲብ ጤንነትም ጭምር ስለሚያግዙ መጠቀም ያስፈልጋል። ስለዚህም አመጋገባችሁ እነዚህ ንጥረ ነገሮች መካተታቸውን ማረጋገጥ ያስፈልጋል። ሶስተኛ ወሳኝ ነጥብ፣ ተላላፊ በሽታዎች ምርመራ ነው። በተዋሲያን የሚመጡ የአባላዘር በሽታዎች ካሉ በሕክምና ማዳን ወይም በዘር የሚተላለፉ በሽታዎች ካሉ ከባለሙያ ጋር መመካከር ያስፈልጋል። በአጠቃላይ እርግዝና ታስቦና ታቅዶ መምጣት ያለበት ነገር ነው። ስታስቡ ቅድመ እርግዝና ዝግጅት ወይም ቅድመ እርግዝና ክትትል ማድረግ እንዳትረሱ። ይህ ገጽ ማህፀንና ጽንስ ሕክምና በተመለከተ ጤና ትምህርቶች የሚሰጡበት ስለሆነ ሳብስክራይብ ማድረጉን እንዳይረሱ። ሀሳባችሁን፣ አስተያየታችሁን፣ ጥያቄያችሁን ኮሜንት ላይ አስቀምጡ። ለብዙ ሰው መድረስ ስላለበት ሼር አድርጉ። እጅግ አድርጌ አመሰግናለሁ። እኔ ዶክተር ጌታሁን ነኝ። የማህፀንና ጽንስ ሕክምና ስፔሻሊስት ሐኪም የሚሰራው ወላይታ ዞን ውስጥ በሚገኘው ቦምቤ መጀመሪያ ደረጃ ሆስፒታል ነው። በትርፍ ሰዓት ደግሞ እንደዚሁ ለእናንተ መረጃ በመስጠት አግዛለሁ። በቀጣይ ሌላ መረጃ እስክንገናኝ ደህና ሁኑልኝ። እወዳችኋለሁ።